የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናቶችን ሰጥቷል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ዓ.ም ችሎቱን በቀረቡበት ወቅት መርማሪ ፖሊስ የተለያዩ የምርመራ ተግባራትን ሲያከናውን ወቅቱን በመግለጽ እና ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ነበረ። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀል ጊዜ ውስብስብና የተጭበረበረ ገንዘብ መጠኑ ከፍተኛ መሆኑን፣ የተጎጂዎቹን ቁጥር በመበራከቱ ተጨማሪ ምርመራ ጊዜ የሚያስፈልገው ነው በማለት ነው። ፍርድ ቤቱ በፖሊስ በኩል የቀረቡትን ቀሪ ምስክሮች ለመስማት የሰነድ ማስረጃዎችን ለማሰባሰብ የጠየቀው 14 ቀን ተጨማሪ ምርመራ ጊዜ እንዲሁም በተጠርጣሪ ቀን ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ላይ ለመወሰን ለዛሬ ሚያዝያ 14 2018 ዓ.ም ለተጨማሪ ቀጠሮ ሰጥቶ ነበረ። በቀጠሮው መሰረት ዛሬ ችሎት መርማሪው ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለ21 8ኛ ወር 2018 ተጨማሪ 7 ቀናቶችን መሰጠቱን ቲግቫ ኢትዮጵያ በዛሬው ዕለት የዋለው ችሎት ላይ በመታደም ማረጋገጥ ችሏል። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናቶችን ሰጥቷል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ዓ.ም ችሎቱን በቀረቡበት ወቅት መርማሪ ፖሊስ የተለያዩ የምርመራ ተግባራትን ሲያከናውን ወቅቱን በመግለጽ እና ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ነበረ። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀል ጊዜ ውስብስብና የተጭበረበረ ገንዘብ መጠኑ ከፍተኛ መሆኑን፣ የተጎጂዎቹን ቁጥር በመበራከቱ ተጨማሪ ምርመራ ጊዜ የሚያስፈልገው ነው በማለት ነው። ፍርድ ቤቱ በፖሊስ በኩል የቀረቡትን ቀሪ ምስክሮች ለመስማት የሰነድ ማስረጃዎችን ለማሰባሰብ የጠየቀው 14 ቀን ተጨማሪ ምርመራ ጊዜ እንዲሁም በተጠርጣሪ ቀን ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ላይ ለመወሰን ለዛሬ ሚያዝያ 14 2018 ዓ.ም ለተጨማሪ ቀጠሮ ሰጥቶ ነበረ። በቀጠሮው መሰረት ዛሬ ችሎት መርማሪው ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለ21 8ኛ ወር 2018 ተጨማሪ 7 ቀናቶችን መሰጠቱን ቲግቫ ኢትዮጵያ በዛሬው ዕለት የዋለው ችሎት ላይ በመታደም ማረጋገጥ ችሏል።